እንግዲህ እንደምታዩት ሙስሊሞች እንግዲህ እፎይት ማንም መቆም የሚችል ሰው እንደሌለ ዛሬ ያወቃችሁበት ቀን ነው። እኔ በበኩሌ እውነትን ያጠራንበት ቀን ነው። አሁንም ይላል ምንም ሰበብ አትፍጠር ላክ የእናቴ መቀነት አደናቀፈኝ አይሰራም ናግባ ለ9 ወራችሁ መጥቻለሁ ቤታችሁ ሚዩት አድርጋችሁኝ የግድያ አዋጅ አውጃችሁብኝ ቤቴ ላይ ወጣቶችን አደራጃችሁ ላካችሁብኝ ቤታችሁ ከመጣው በኋላ ነው። ደግሜ እንደዚህ አይነት ስህተት አልሰራም ካሁን በኋላ 9 ሆነ ተሰብስበ ና ስትለኝ ህፃን ልጅ አለው አልመጣም ካሁን በኋላ በሐሰት ቪዲዮ አቀነባብራችሁ ተሳዳቢ ነው ብላችሁ ጽሁፎችን ያነበብኳቸውን ወጣቶችን አደራጅታችሁ ግድያ ይላካችሁብኝ ቤታችሁ መጥቼ ተሰብስባችሁ 9 ሆናችሁ ነው የመጣውላችሁ። ሚዩት ነው ያደረጋችሁ። አሁን ላክ ምንም ሰበብ አያስፈልግም። ያንተ አምላክ የምትተማመንበት ከሆነ ማቅረብ ላክ ምንም ሰበብ አያስፈልግም። ጃኒ ታገናኘናለች ትወጣለች። ረዳት ለምን አስፈለገ? ብቻውን መቆም አችልም? ኦኬ እትዋለሽ ኦራይት ላክ እኔ እስከማውቀው ድረስ የሙስሊም ሴቶች ናቸው ለምስክርነት ማይበቁት ግማሽ የሚባሉት። ሁለቱ ተደምረው ከአንድ ወንድ እኩል ናቸው። አንደኛው ኡስታዝ ግን በጣም በሚያስቅ ሁኔታ ሁለት አትበሏቸው አንድ ናቸው ብሏል። ይሄ ኡስታዝ ስለዚህ ኡስታዝ ምን ብሎም ነበር አስቀድሞም? አይ እሱ አቅም የለውም ሕፃን ነው አያውቅም ብሎ ነበረ። እሱ ማለቱ ሳንስ እንደገና ደግሞ አሁን ግማሽ ናቸው እያለን ነው። ሴቶቹ ነበር ማቀው በምስክርነት ላይ ሙሉ አይደሉም ግማሽ ናቸው ተብሎ ቢታመነው፣ ወንዶቹም ግማሽ ናቸው እንዴ? ግማሽ አይደለም የምትሉን ከሆነ ግማሽ አይደለን የምትል ከሆነ ና ግባ ኡስታዝ፣ ሰበብ አትፍጠር። ያው ኡስታዛቸው ምን ይላል? 1 ሲደመር 1 እኩል ይሆናል 1 2 ተደምር 1 ተደምረን ነው ከፎይ ጋር እኩል ምን ሆነው። ወንድም ሁሴን እና ወንድም ዕምራን በአካል 2 በሰውነት 1 ናቸው። ስለዚህ